ሌሎች እንዲነሳሱ ማድረግ። አንድሬ ካርጌን ገና በልጅነቱ ሰዎች ለመጠሪያ ስማቸው የሚሰጡን ትልቅ ግምት ተረድቶ ነበር። የ10 ዓመት ልጅ ሲሆን ወንድና ሴት ጥንቸሎችን ያረባል። ከዕለታት በአንዱ ቀን ማልዶ ሲነሳ ጎጆው በሙሉ በሕፃናት ጥንቸሎች ተሞልቶ አገኘው። ደግሞ ምንም የሚመገባቸው አልነበረውም። ታዲያ ካርጌቴ ምን ያደረገ ይመስላችኋል? የሚገርም ሐሳብ አመነጨ። ከሰፈር ወደ 6 የሚሆኑ ኳስ ሲጫወቱና ሲሮጡ የሚውሉ ልጆችን ሰብስቦ በየዕለቱ ሮጥ ብለው ቀረብ ወዳለው ጫካ ሄደው በቂ የሆነ ቢጫ አበባና ሳር ይዘው ከመጡ እያንዳንዱ ጥንቸል በስማቸው እንደሚሰየም ቃል ይገባላቸዋል። የካርጌ እቅድ በሚገርም መልኩ የሰራለት ሲሆን የዚህ ታሪክ ዋነኛ እምብርት ወደሆነ ነገር እንሂድ። አንድሩ ካርጌ ይህን አጋጣሚ ፈጽሞ አይረሳውም። ከበርካታ ዓመታት በኋላ ለቢዝነስ በሚሊዮን የሚቆጠር ዶላር አገኘበት። የፔንሲልማ ሬኖልድስ ኩባንያ የሐዲድ መስሪያ ሊያገለግሉ ከሚችሉ ብረቶችን መሸጥ ፈለገ። ጆ ኤድጋር ቶምሰን በወቅቱ የኩባንያው ፕሬዝዳንት ነበሩ። አንድሩ ካርጌም ያኔ ከ10 ዓመት ልጅ ሳለ ከጥንቸሎቹ የቀለሰመውን ትምህርት በመጠቀም በፊዞሮንችን አደባባይ ላይ ትልቅ ብረት አቆሞ በቶምሰን ስም ሰየመው። አሁን አንድ ጥያቄ ልጠይቃችሁ። የኩባንያው ከዚህ በኋላ የሐዲድ ብረት ቢፈልግ ማን ጋር የሚሄድ ይመስላችኋል? ፓውል ፈርሚን ከፍተኛ መነቃቃት ያለው ሰራተኛ ይፈልጉ ነበር። በወቅቱ ሬድፎክ ኢንተርናሽናል ሊቀመንበር የነበሩት ፋየርባርን ባልተለመደ አይነት ድፍረት የተንጸባረቀበት ቃል ገቡ። በ2 ዓመት ጊዜ ውስጥ ኩባንያው ውስጥ ባለው የገበያ ድርሻ ከተፎካካሪው ናይክን ይቀድማል። ፋየርቤን አብረዋቸው ከሚሰሩ ሰዎች ጋር ገንዘብ ሽቆጥ ማድረግ ማባበል ነበረውና ማሴር ወይም ተጽዕኖ ማድረግን ማስፈራራትን አላስፈለጋቸውም። ይልቅ እንዲነሳሱ ያደረጋቸው ሪክስ ለመውሰድ እንደማይፈሩ በሚገባ ለማረጋገጥ እነሱን ይህን እንዲያደርጉ አደፋፈራቸው። በዚህም መሰረት በፈጠራ ክህሎት ላይ የተመሰረተ የምርት ልማቶችን ፕሮግራምና ቀረጻና ገንዘብ ሳይሳሳቱ መደቡለት። በዚህ በተጨማሪ በስፖርቱ ዓለም ያሉ ታዋቂ አትሌቶችን የፈለገውን ያህል ውድ ዋጋ ከፍሎ ፒካል አቀባዮች እንዲሆኑ ከማድረግም እንደ ስትራቴጂ ተያያዙት። በቅድሚያ ሰዎችን አጠገባችን ማሳለፍ ግድ ይላሉ አሉ ፋየርሜን። እንደ በፊቱ ግን በሉ ይህን ትፈጽሙ ብሎ መሄድ አይቻልም። ሰዎች በህልማችን፣ በራያችን፣ በእቅዳችንና በምኞታችን እንዲያምኑና በጎናችን እንዲቆሙ ማድረግ ነው ያለብን። በእርግጥ ያንን ለማድረግ ጊዜና ልፋት ይጠይቃል። በየጊዜው ሰራተኛውን ማበረታታትና ማጠናከር ያስፈልጋል። ከመሆኑም በላይ ቀጭን ትዕዛዝ ሰጥቶ ፈጽሞ ብሎ ማኮሳተር ሳይሆን ማሳመን ይገባል። አንድ ሰው አጠገባችን ማሳለፍ ብንችል በእንስሳት በተፈጥሮ እድገትና በእጭ መፈልፈል አይነት እድገትን እንጥራለን። እኛ የቀየርነው አንድ ሰው በተራራው ደግሞ ሌሎች 10 የሚሆኑ ሰዎችን ይቀይርልናል። ብዙ ሰራተኞች እቅዴን መጀመሪያ ስነግራቸው ያበርኩ ሁሉ መስሏቸው ነበር። ከ5 10 5 እና 20 ቀን በኋላ የተቀበሉት መጡ። የህይወት መንገድ መሆኑን ተረዱ። በመሰረቱ ይህ ቡድናችን ይላሉ የኛ ስራ ነው፣ ይህን ማሳካት አለብን የሚለው ስሜት በሰራተኞችና በቡድን አባላት ዘንድ የሚሰረጹ ሚና ይመሪው ነበር። ሰራተኛው ነው ደሞዝ፣ ቦነስ፣ የደረጃ እድገትና ጥቅማ ጥቅም የማይፈልግ የለም። ይሁን እንጂ እውነተኛው መነሳሳት ከገንዘብ ነክ ጥቅማ ጥቅም ወይንም እባራለሁ ብሎ መፍራት ብቻ አይመጥንም። ለገንዘብ ብሎ እንጂ ስራውን የማይወደውና በሙያው መቆየትና አንድ ነገር ለማበርከት ሲል የማይሰራ ሰው የሚከፈለው ያክል አይደለም። ፍርሃት በፍጹም ሰዎችን ሊያነሳሳ አይችልም። በፍርሃት ቆፈን ተይዞ ያለን ሰራተኛ ተሸክመው የሚሄዱ ኩባንያዎች ቂም የቋጠረና አንዲት ቀዳዳ ቢያገኝ አላግባብ ከመጠቀም ወደኋላ የማይል አይነት የሰው ኃይል አላቸው ማለት ነው። እንዲህ የፀሐይ በታች ያለውን ሰው የምንፈልገውን እንዲሰሩልን ልናደርግ የምንችልበት አንድና አንድ መንገድ ብቻ አለ ነበር ዴል ካርኔ ያለው። እሱም ይህን ያህል መስራት የሚፈልጉ ማድረግ አይቻልም። በእርግጥ ይላል ካርኔ የአንድን ሰው ሰዓት ብንሄድ ደረቱ ላይ ሽጉጥ ደግነት መንጠቅ እንችላለን። በሌላ በኩል አባርሻለሁ እያዳንኩሽን እያሉ ወገብ እስኪጎብጥ ድረስ በማስጎበጥና በማሯሯጥ ማሰራትም ይቻላል። ልጅንም እኮ እየደበደቡና እየቆነጠጡ ስራ ማሰራት ይቻላል። ይሁን እንጂ እነዚህ አይነቶች ዘዴዎች ያልተፈለገ ውጤት ነው የሚያመጡት። በመሆኑም ሰዎች በትክክል ምን እንደሚፈልጉ ማወቅ ይቀድማል። ካርኔ ለዚህ ምላሽ አለው። ሰዎች መልካም ጤንነትና ህልውናቸው ይሻሉ። ምግብ፣ እንቅልፍና ገንዘብ የሚገባቸውን ነገሮች ይፈልጋሉ። ከሞት በኋላ ህይወት ለሌላው ሰው ልጅ ጥያቄ ነው። የወሲብ ጥምን ማርካትም ይጠቀሳል። የልጆቻችን ደህንነትን ያሳዝናል። የተደማጭነት ስሜትም እንዲሰማን እንሻለን። በአመዛኙ አብዛኛዎቹ
እነዚህ ፍላጎቶች ይሟላሉ። ከአንዱ በቀር ፍሮይድ ይህን ፍላጎት ትልቅ የመሆን ፍላጎት ሲል ይጠራዋል። በደዌ አጠራር ደግሞ የተደማጭነት ፍላጎት አለው። ሰዎች ለአንድ ትልቅ ዓላማ እየሰሩ እንደሆነ ሲነገራቸው ደስ ይላቸዋል። የሚጨምርና ሁሌም ወገን ተጠቃሚ እንደሚያደርግ ዓላማ ስኬት እየሰሩ እንደሆነ ሲያውቁት እርካታ ይሰማቸዋል። እውነተኛው መነሳሳት ከዚህ ይመነጫል። በመሆኑም ሌሎችን ማድነቅና እውቅና መስጠት ወሳኝ ነው። ሌሎችን እናሳትፍና አበረታታና ሰልጥናቸው። ምን ትፈልጋላችሁ? ምን ይመስላችኋል? ብሎ መጠየቅ ያስፈልጋል። በሌላ በኩል ሰዎች ሲወሱንም ይገባል። የሚያስፈልገን ነገር ሲሰራም ከምስጋናም ሽልማትም ተቋዳሽ መሆን አለባቸው። ሰዎች የቱን ያህል ዋጋ እንዳላቸው እንዲረድሩት እናድርግ። ሪስክ እንዲወስዱና አበረታታቸው። እነሱ በመሰላቸውና ትክክለኛ ነው ብለው ባመኑት መንገድ እንዲሰሩ እናድርግ። በሌላ በኩል ሰዎች የቱን ያህል ከበሬታ እንድንሰጣቸው እንደምናስብላቸውና እንደምንተማመናባቸው እናሳያቸው። ይህን ስናደርግ መነሳሳት ባላቸው ሰዎች ዙሪያችን እንከበባለን። ፔርክርት እንደሚሉት ሰራተኞቻቸው በሚገባ ስንንከባከብ ሰራተኞቻቸውን ራሱን ይንከባከባል። ፒፔርት በኒኩሌተርስ ውስጥ የሚገኘው ኮክስ ኬብል ኢንች ኩባንያ ጀነራል ማናጀር እና በስራቸውም 300 ሰራተኞችን የሚያስተዳድሩ ናቸው። ከነዚህ ሰራተኞች መካከል አንዱ ብሬትን ክሊሜንስ የተባለ የኮንስትራክሽን ስፔሻሊስት ነው። ክሊሜንስ ከከተማ ወጣ ብሎ የሚገኘው ጀፈርሰን ቤተ መቅደስ ይሰራል። ክሊሜንት ከዕለታት በአንድ ቀን እረፍት ላይ ሳለ ሆም ዲፖ ከተባለ ትልቅ ግሮሰሪ ጣውላ ለመግዛት ይሄዳል። ነገር ግን ጣውላው እስኪቆረጥለት ድረስ እየጠበቀ ሳለ አንድ ሰው ስለ ኮስማር ሲያወራ ይሰማል። ስለ ቴሌቪዥን ጣቢያ የተበላሸ አሰራር የሚያወራውን ሰው ደግሞ 8 ወይም 9 የሚሆኑ ሌሎች ደንበኞች እያደመጡት ነው። ብርሃን በወቅቱ ብዙ ነገሮችን ማድረግ ይችል ነበር ይላሉ ኬፐርት የተፈጠረውን ሲያስታውሱ። በወቅቱ እረፍት ላይ ነበር። በዚህ ጊዜ ባለቤት ቤት እየጠበቀችው ነበር። ዕቃ ገዝቶ መመለስ አለበት። በመሆኑም የሰማውን እንዳልሰማ ሆኖ መሄድ ይችላል። ነገር ግን ብራያን ምን እያደረገ ነው? ወደ ሰውየው ሄደና ይቅርታ ጌታዬ፣ ጣውላ እስኪቆረጥልኝ እየተጠባበቅኩ ነው ሳለ የምታወራውን አለመስማት አልቻልኩም አለ። ስለ ኮክስ የሚሰራው እኔ በምን ሁኔታ እንዳስተካከል እድሉን አትሰጠኝም፣ ችግሩን እንፈታዋለን አለ። እንግዲህ በዚህ ወቅት ሰዎቹ ፊት ለፊት የተነበበውን ስሜት በቀላሉ መገመት ይቻላል። ተደነቁ። የሥራ ልብሱን ሳይለብስ ወደ መደብሩ የመጣው ብራያንም በዝግ ስልክ ወደ ቢሮ ደወለና ዩኒፎርም የለበሱ የጥገና አባላትን ተበላሸብኝ ያለውን ሰውዬ ደውለውለት አግኝተውት ቤቱ ሄዱና ጥገናውን አካሄዱ። ደንበኛው መርካቶ ሲገለጽ ኩባንያው ለ2 ሳምንት ያህል በቅናሽ እንዲጠቀምና ለተፈጠረው ችግርም ይቅርታ ጠየቁት። ይህ ከስንት አንድ የሚደረግ ነው ይባላል። በእርግጥ አንዳንድ ድርጅቶች ዘንድ አሁን ላይ የሰማነው አይነት አገልግሎት ተሰምቶም አያውቅም። ለዚህም አንድ ሰራተኛ እንዲህ አይነት ኃላፊነት ይወሰድልን። የሱ ስራ ሙያ ባልሆነ ጊዜ ውስጥ ገብቶ ደንበኛን ለማረጋጋት ይሞክራል። የእረፍት ጊዜን እንደማቃጠል ነው የሚቆጠረው በብዙዎች ዘንድ። ጌበርት ግን እንዲህ አይነቱን አሰራር ኮክስ መስፈርት ተጠቀመበት። ተቀጣሪዎቹ በኮክስ ባለቤትነት ስሜት እንዲሰማቸው ጥረዋል። ስኬቱም ስኬታቸውን እንዲሆን አድርገው እንዲያስቡ ማድረግ ችለዋል። የማሳመን ኃይል ከመቼውም ጊዜ ይልቅ አሁን ትልቅ ትርጉም የሚሰጠው ለመሆን በቅቷል። ቀደም ሲል የተመለከትነው አፕል ኮምፒውተር ሲንክ በሚገባ መረዳት ችሏል። ሌላውን ተረድቶ የተጠቀመበት ካሚንግ ነው። ሌሎች በርካታ በጥሩና ተገቢ ሁኔታ እየተመሩ የሚገኙ ኩባንያዎች ይህን ይረዱታል። ሰራተኛ የሚሰራው ስራ ይበልጥ ፍላጎት እንዲያድርበት እናድርግ። ያን ጊዜ ተነሳሽነቱ ጨምሮ ይበልጥ መስራት ይቻላል። ነገር ግን 3 መሰረታዊ የሰው ልጅ ባህሪያት የተመለከቱት ጽንሰ ሐሳቦች ስንላቸው የነበሩትን ነገሮች ያጠናክሩልናል። ሰራተኛው በሁሉም የሂደቱ አካል ተሳታፊ ሊሆን ይገባል። ማንኛውም እርምጃ እንዲሁም ማካተት አለበት። የቡድን ስራ እንጂ ተዋረድ ብሎ ነገር ጥቅም የለውም። ሰዎች በተቻለ መጠን እንደ ሰው ሊታዩ ይገባል። ክብር ሊሰጣቸውና አስፈላጊ እንዲሆኑ ሊገለጽላቸው ያስፈልጋል። መጀመሪያ ሰዎች ከዚህ ሰራተኞቻቸው መሆናቸውን እናስታውስ። የላቀ ስራ መስራትና መበረታታት እውቅና ሊሰጠው ይገባል። በመሰረቱ ማንም ሰው ቢሆን ግምት ሊሰጠውና የሚጠበቅበትን ነገር ሲኖር አጸፋ ይመልሳል። ሰዎችን ችሎታ እንዳላቸው ስንቆጥራቸውን እውቀታቸውንና ዋጋ እንደምንሰጥ ሲያውቁ መስራት ይጀምራሉ። ሰዎችን ማካተት ከዚህ ቀደም በስፋት እንደሚታወቀው የቀደሙ ኮርፖሬሽኖች አሰራር ሰራተኛው ከአመራሩ እንደተነጠለ የሚሰማው አንድ ሰራተኛ ለስንት ሺዎች ለአንዱ ብቻ ይታያል። ከመሆኑም እሱ ባይኖር ስንት ሺዎች አሉ። ብዙ ሰራተኛ አውቆ አሞኛል፣ ብዙ ደውሎ ይቀራል ወይ እረፍት ወስዶ ብዙ ጊዜ ከስራ ገበታ ይጠፋል። ይህ ሁሉ ከስራ ገበታ ላለመሆኑ ሰራተኛው እንዲህ ከተሰማው ኩባንያው እጅግ አሳዛኝ በሆነ መንገድ ይመራል የሚለውን እንረዳለን። የድርጅቱ ግቦች የሰራተኛው አልሆኑም። ስኬታማ የሆኑ መሪዎች ሰራተኞቻቸው በሁሉም የስራው አካል ሊሳተፉ ይደረጋሉ። ዲዛይን፣ ምርት
ኢንቨስትሪ፣ የገበያ ማፈላለግ ወዘተ። እንዲህ አይነት መሪዎች ትዕዛዝ ከላይ አይሰጡም። በሁለተኛ ደረጃ ደግሞ በኩባንያው ተቀጣሪዎች ፍላጎት ማሳየት ይጠበቅብናል። ፍላጎት እንዳለም ይወቁት። ሰዎችን በህይወታቸውና በሰውነታቸው እንመልከታቸው። ይህ በሁለተኛ የማነሳሳትና ጽንሰ ሐሳብ ነው። ሶስተኛ የማነሳሳት መሰረታዊ ጽንሰ ሐሳብ ደግሞ በጥሩ ሁኔታ የተሰራውን ስራ እውቅና መስጠትና በመሰረቱ ስኬትን የምናከብርባቸው በርካታ ቴክኒኮች አሉ። ጆን ፒ ኤምፕል የተባሉት የኮን ፕሩሽት ሶፍትዌር ሰርቪስ ኢንች ሊቀመንበር ሰራተኛው ሽልማት በሚሰጥበት የራሳቸውን አካሄድ አላቸው። ቲፒ ኤንድ ኮ አማካይነት የተሰሩ ቁልፎች አሉ። ነገሩ ሲታይ ደግሞ ሳይመሳሰል ይችላሉ። ነገር ግን በተለይም ለኪሳራ ተዳርገን በነበረበት ወቅት ለሰራተኞቻችን ሽልማት መስጠት ፈለግን። ሰራተኛው በደስታው ተቀበለው። ከ5 ዓመት በኋላ አብረው እንደቆዩት ነሐስ ቁልፍ፣ ለ5 ዓመታት አብረው እንደቆዩት ወርቅ ደግሞ እንዲሁም ለ5 ዓመታት በላይ የቆዩ ደግሞ አልማዝ ሰጠን። ዙሮ ዙሮ ሽልማትን በምንም መንገድ እናደርገው፣ ዋናው ነገር ግን በህይወታችን ከኛ ጋር ንክኪ ያላቸው ሰዎች እንደምናከብራቸውና ስራቸውን እንደምንቀበል ይወቁት። እንዲማሩ እንዲያድጉ እምቅ ኃይላቸውን አውጥተው እንዲጠቀሙበት እንደምናግዛቸው ይረዱት። ሰዎች በግል ልናነሳሳቸው አንችልም። ይልቅ ሰዎች ጥሩ መስራታችንን ሊፈልጉት ይገባል።